ሰላም እንኳን በሰላም ወደዚህ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን ጆሊ ካሽ አፕሊኬሽን ላይ እንዴት አድርገን ታስክ እንደምንሰራ ሳየን ባላችሁኝ መሰረት በዚህ ቪዲዮ ሁሉም ነገር ስቴፕ ባይ ስቴፕ አሳያችኋለሁ። ይሄንን ፓርት 2 ነው። ፓርት 1 ጆሊ ካሽ አፕሊኬሽን እንዴት አድርጋችሁ ዳውንሎድ እንደምታደርጉና ጆሊ ካሽ ባጭሩ ምን ይመስላል የሚል አሳይቻችሁ ነበር። ፓርት 1 ያላያችሁት ካላችሁ በዚህ ተምኔል እዚህ ዩቲዩብ ቻናል ላይ ፖስት አድርጌላችኋለሁ፣ ገብታችሁ እዩት። ፓርት 1 አይታችሁ የመጣችሁ ደግሞ ይሄንን ፓርት 2 ነው። በዚህ ፓርት ጆሊ ካሽ አፕሊኬሽን ላይ እንዴት አድርጋችሁ ታስክ እንደምትሰሩ ስቴፕ ባይ ስቴፕ አሳያችኋለሁ። አሁን ቀጥታ ወደ ቪዲዮ እንግባ። ቆይ ረስቼው ነበር። እስካሁን ፖስት ያደረኳቸው ቪዲዮ ከ10 በላይ ላይክ እና ከ500 በላይ ቪው ታይቶልኝ ስለማያውቅ ይሄንን ቪዲዮ ቫይራል እንዲወጣ በቻላችሁ አቅም ይሄንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ፣ ሐሳብ ጥያቄ ካላችሁ ኮሜንት ላይ በማስቀመጥ ቫይራል እንዲወጣ አግዙኝ። ምንም ሐሳብና ጥያቄ ከሌላችሁ ደግሞ የምትፈልጉት ነገር ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ኮሜንት ለማድረግ ጊዜ ስለሚያስፈልጋችሁ 5 ሰከንድ ልስጣችሁ። አሁን ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችኋል ብዬ አስባለሁ። ያላረጋችሁ ደግሞ ቪዲዮውን ካያችሁ በኋላ ከተመቻችሁ መጨረሻ ላይ ሰብስክራይብ ላይክ አድርጉልኝ። አሁን ወሬ እንዳላበዛላችሁ ቀጥታ ወደ ቪዲዮ እንግባ። የጆሊ ካሽ አፕሊኬሽን ታስኮች እዚህ ጋር ነው የሚያመጣላችሁ። አሁን ለምሳሌ እንደምታዩት ለኔ አንድ ታስክ አምጥቶልኛል። አሰራሩን ላሳያችሁ። ይሄንን ታስክ ትነካላችሁ፣ ወደዚህ ያመጣችኋል። እዚህ ጋር ኢንስታል የሚል አለ፣ እሱን ለክታችሁ አፕሊኬሽን ዳውንሎድ ታደርጋላችሁ። ኦፕን የሚል እንደዚህ ካመጣላችሁ በኋላ ስክሪንሾት ታነሳላችሁ። ከዛ ወደ አፕሊኬሽኑን ትመለሳላችሁ። ከዛ ወደ አፕሊኬሽኑ ከተመለሳችሁ በኋላ እዚህ ጋር አፕሎድ የሚል አለ፣ እሱን ለክታችሁ ያንን ስክሪንሾት ያነሳችሁትን ፎቶ ወደዚህ ታመጣላችሁ። ወደዚህ ካመጣችሁት በኋላ እዚህ ጋር ሳብሚት የሚል አለ፣ እሱን ትነካላችሁ። ከዛ እንደምታዩት ሳብሚት ሰክሰስ ብሎ እንደዚህ ያመጣላችኋል። ኦኬ ብላችሁ ያንን ፖይንታችሁ ትወስዳላችሁ። ጆሊ ካሽ አፕሊኬሽን ላይ እንደዚህ በማድረግ ነው ታስኮች የምትሰሩት። ካሁን በኋላ ጆሊ ካሽ አፕሊኬሽን ላይ ታስኮች እንደዚህ በማድረግ ናችሁ የምትሰሩት። ያልገባችሁ ጥያቄ እንዲሁም ሐሳብ አስተያየት ካላችሁ ወይም ደግሞ እንዲሰራላችሁ የምትፈልጉት ቪዲዮ ካላችሁ ኮሜንት ላይ አስቀምጡልኝ። ምንም ሐሳብ አስተያየት ከሌላችሁ ደግሞ ኮሜንት ላይ ካሽ አውት ያላችሁ ጻፉልኝ። በቀጣይ ቪዲዮ የሰራችሁትን ብር እንዴት አድርጋችሁ ካሽ አውት እንደምታደርጉ አሳያችኋለሁ። ይህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እንዲሁም ኦንላይን ስራ መስራት የሚፈልግ ጓደኛ ካላችሁ ወደ እሱ ሼር በማድረግ ድጋፋችሁ ያሳዩኝ። ቪዲዮውን እስከ መጨረሻ ስለተከታተላችሁ ከልብ አመሰግናለሁ። ይመቻችሁ።